አብዲሳና ነፍሰ ጡር ባለቤቱ ሲፈን ለመጀመሪያ ጊዜ የኢሬቻን በዓል ለማክበር መስከረም 22 ቀን 2009 ዓ.ም ከጓደኞቻቸው ጋር በመሆን በቢሾፍቱ ሆራ አርሰዲ ተገኝተው ነበር። በመሃል አብዲሳ ከወንድሙ ጋር ወደ ሐይቁ ተጠግቶ ፎቶ ለማንሳት ባለቤቱንና ጓደኞቹን መጣው ብሎ በሄደበት ቅጽበት እጅግ አሳዛኝ ክስተት ተፈጠረ። በሕዝቡና በመንግስት የጸጥታ አካላት መካከል በተነሳ ግጭት ብዙዎች የሞቱበትና የቆሰሉበት ነበር። ሁኔታው ያስደነገጠው አብዲሳ ባለቤቱን በደህና ይዞ ለመሄድ ቢመለስም እርሷንም ሆነ ጓደኞቹን ማግኘት አልቻለም። ባባን ነጋሳቲ ይለት ሬንፈሺ ቢራ ኬሳ በዱካ ዳወይ ኬሳ ካና የነፍሰ ጡሯ ባለቤቴን የሲፈንን አስከሬን ከሌሎች ሰዎች አስከሬን ጋር በአንድ ድንኳን ውስጥ አየሁ። ሰዎች ይዘው ሊያረጋጉኝ ሲሞክሩ አስታውሳለሁ። ከዚያ በኋላ ግን ምን እንደተፈጠረ የማውቀው ነገር የለም። ወልንጅኝ ይገልቴ ጅሩ ሆርቴ ማቲ ሆርቴ ሕይወትን አብረን ጀምረን ቤተሰብ መስርተን በስማችን የሚጠሩ ልጆች ወልደን ለመኖር ብዙ ቅር ነበረን። የሕይወት አቅጣጫ ግን እዚህ ቦታ ላይ ተቀየረ። መስከረም 22 2009 ኢሬቻን ለማክበር ለወጣውና ለኦሮሞ ሕዝብ ብቻ ሳይሆን ለመላው የኢትዮጵያ ሕዝብ አሳዛኝ ቀን ሆኖ አለፈ። በከነቲ ኢጀኮቹ እንደ ኢጀኮ ተዳበዳ አዳክ ያሳተው ማለት በከንዲ ጅሬኝ ከየለ በከ ይህ ስፍራ እኔን ያጣውበት ቦታ ነው። አይኗን የማይ ስለሚመስለኝ መቼም ለኢሬቻ በዓል አልቀርም። እኛ የኢትዮጵያ ጣዕም ነን።